Hey guys, let's talk about system. I mean, system building and effective leadership. Any organization አሁን እናንተ ሄዳችሁ እዚህ ተቋም ውስጥ በጣም ቢዩቲፉል የሆነ ኢንስቲትዩሽን አይታችሁ ይሄ ኢንስቲትዩሽን በጣም ጥሩ ሊደር አለው፣ በጣም ጥሩ ውጤታማ የሆኑ ግለሰቦች አሉት ለማለት የምትጠቀሟቸው ሜዠርስ ማተር ያደርጋሉ አይደለም? ለምሳሌ ኢን ኮንቴምፖራሪ ዓለም ውስጥ በተለይ አሁን ባለን ሞደርን ወርልድ አንድ ኢንስቲትዩሽን ውስጥ ዘር ሹድ ቢ ዚስ ቬሪ ፌመስ ሴንቴንስ አይደለም? ምን የሚባል ሴንቴንስ? ሲስተም ኦልዌይስ ዊንስ አይደለም? ይሄ ማለት ነው ኢፍ ዩ ፑት አ ፐርፌክት ፐርሰን ኢን አ ባድ ሲስተም ዳት ሲስተም ኦልዌይስ ዊንስ ኢፍ ዩ ፑት አ ባድ ፐርሰን ዌን አይ ሴ ባድ ኢንኮምፒተንት ፐርሰን ኢን አ ፐርፌክት ሲስተም አጌን ዘ ሲስተም ዊንስ። ሶ አንድ ሊደር በጣም ጥሩ ሊደር ነው የሚባለው ራሱ ስራዎችን ኤፌክቲቭሊ ስለሚሰራ ብቻ ወይም ነገሮችን ኤክስፐርት ሆኖ ስለሚያውቅ ብቻ አይደለም ሊደር በጣም ጎበዝ ሊደር ነው የሚባለው የሚሰራበት ኢንስቲትዩሽን ውስጥ ቢልድ የሚያደርገው ሲስተም። እንግዲህ ሲስተም ሲባል በጣም ሲምፕል ወርድ ነገሮችን የሚከናወኑበት ሂደት ማለት ነው። ለምሳሌ ዩኒቶች አንድ ዩኒት ከአንድ ዩኒት ኮሚኒኬት የሚያደርግበትና ኢንፎርሜሽን ሼር የሚያደርግበት ሲስተም፣ ዲሲሽን ሜክ የሚደረግበት ሲስተም፣ ኤክስፐርቶች ወይም ደግሞ በጣም ዴይ ቱ ዴይ የሚመጡ ክላይንትስ፣ ከስተመርስ፣ ኤክስፐርትስ፣ ሰራተኞች ዲሲሽን ሜኪንግ ፕሮሰስ ላይ ስትራቴጂ ዲዛይን ላይ ኢኖቬቲቭ አይዲያ ጀነሬት ሲደረግ ኢንጌጅ የሚያደርጉበት ሲስተም ከሶስተኛ ወገን ወይም ደግሞ ከግቢ ውጭ ካለው ከሌሎች ኢንስቲትዩሽኖች ጋር የሚደረግ የሪፖርቲንግ ኦር ደግሞ የቨርባል ኮሚኒኬሽን ሲስተም፣ እንደዚሁ እቃ የሚገዛ ከሆነ ወይም ደግሞ አሴት ማኔጅ የሚደረግ ከሆነ ስቶክን ማኔጅ የሚደረግበት ሲስተም፣ እንደዚሁ ፕሮፊት ሜኪንግ ኦርጋናይዜሽን ከሆነ ደግሞ ሴም ታይም ፕሮፊትን ካፒታላይዝ እየተደረገ የሚካሄድበት ሲስተም ሊሆን ይችላል። ፕሮሰሶቹ ኢንታየርሊ አንድ ተቋም ውስጥ ቢልድ የሚደረጉ ፕሮሰሶች የአንድ ሊደር ኢፌክቲቭነስን ክሪቲካሊ ሜዥር ያደርጋሉ። ስለዚህ አንድ ኢንስቲትዩሽን ይሄ ኢንስቲትዩሽን በጣም ሰክሰስፉል ኢንስቲትዩሽን ነው የሚባለው ቢልድ ያደረገው ሲስተም ላይ ቤዝ አድርገን እንጂ የሆኑ በጣም ጥሩ የሆኑ አንድ ወይም ሁለት ሊደሮች ስላሉ ብቻ ያ ኢንስቲትዩሽን ያ ኦርጋናይዜሽን ያ ፕሮጀክት ያ ፕሮግራም ሰክሰስፉል ነው ወይም በጣም አሪፍ ነው ተብሎ ለመናገር በጣም ዲፊካልት ነገር ነው። ስለዚህ አሁን በጣም ያሳስበው ነገር ለምሳሌ የተለያዩ ቦታ ሄዳችሁ ስታዩ ሊደሩን አፕሪሼት የማድረግ የዛን ተቋም ኃላፊ አፕሪሼት የማድረግ እዚህ ቤት ጥሩ ኃላፊ ያለ እንደዚህ ዲሲሽን የሚያደርግ እንደዚህ የሚሆን ተብሎ ግን ኢንታየር ፕሮሰስ ኢንታየር ሲስተሙ ላይ ፎከስ ስለማይደረግ ያ ስፔሲፊካሊ አፕሪሼት የሚደረገው ሊደር ተነስቶ ወደ ሌላ ቦታ ሲሄድ ተቋማቶቹን ፌል የማድረግ ዲስኢንቴግሬት የማድረግ አንዳንድ ጊዜ ኢንዶሚኔሽናል ሂስትሪያቸውን ሎስ የማድረግ ኢንፎርሜሽኖች የክላይንት ኢንፎርሜሽን ከስተመር ኢንፎርሜሽን ሎስ የማድረግ አይነት ነገር ያጋጥማል። ግለሰቦች ላይ ዲፔንድ ያደረገ ሲስተም ይሆንና ማለት ነው። ስለዚህ በእንደኛ ሀገር በተለይ እንደኛ ሀገር ድሃ የሆን ሀገር በተቋማት ቢልዲንግ ውስጥ ወይም ደግሞ ተቋም በመመስረት በማደራጀት ፕሮሰስ ውስጥ በጣም ዋጋ የምንከፍል አገሮች ነን አይደለም። ሰዎችን ሳክሪፋይ እናደርጋለን፣ ሪሶርስን ሳክሪፋይ እናደርጋለን፣ ኢንፍራስትራክቸርን በጣም ሳክሪፋይ እናደርጋለን። አንድ ተቋም እንግዲህ አፕን ረን እንዲያደርግ በተለይ ደግሞ በጣም ውጤታማ ሆኖ ደግሞ ረን እንዲያደርግ ለማድረግ በምናደርገው ጥረት ሂውጅ የሆኑ ሳክሪፊኬሽኖች ይከፈላሉ። እንደ ሀገር ግን በዚህ ፕሮሰስ ውስጥ በተለይ ሲስተም ቢልዲንግ ላይ የምንሰራቸው ነገሮች በጣም በደንብ መታየት አለባቸው ብዬ አስባለሁ። ኤክስፒሪየንስ የለም ማለት አይቻልም። እኛ ሀገር ውስጥ በጣም ጥሩ ኤክስፒሪየንስ አለ። ሞዴል አድርገን ልንወስዳቸው የምንችላቸው በተለይ የመንግስት የልማት ድርጅቶችን ሜንሽን ማድረግ የኢትዮጵያ አየር መንገድ ዊ ኦል አር ፕራውድ ኦፍ እንዴት ሲስተም ቢልድ እንዳደረገ እና ኃላፊ ቢሄድ ቦርድ ቢቀየር የማይዋዥቅ አይነት ኮንሲስተንት የሆነ ፕሮፊታቢሊቲ፣ ኮንሲስተንት የሆነ ኢንቴግሪቲ፣ ኮንሲስተንት የሆነ ብራንድ ይዞ እየሄደ እንደሆነ ማየት ትችላላቸው። የኢትዮጵያ ቴሌኮሙኒኬሽን እንደ ኤግዛምፕል መውሰድ ይቻላል። አይ ቲንክ ሊደሮች ቢመጡ ቢሄዱም ኤቭሪ ታይም በደንብ ማቹር እያደረገ የሚሄድ የተለያዩ ኢንቨስትመንት ኢንስቲትዩሽኖችም አሉ እንደዛ ኤግዛምፕል ሊደረጉ የሚችለው ግን በጣም ብዙ ግን አይደሉም።
ፕራውድሊ የምንጠቅሳቸው በጣም ብዙ ኢንስቲቱሽኖች በጣም ብዙ ሰው ቀጥረው ብዙ ውጤታማ ሆነው ብዙ ሰዎች ሀብታም የሚያደርጉ ኢንስቲቱሽን በጣም ብዙ አሉን ማለት አይቻልም። ስለዚህ ያ የሚሆንበት ምናልባት አንዱ ፖይንት ፎከስ የምናደርገው ኢንዲቪጁዋል ብሪሊያንስ ላይ ኃላፊዎችን ፕሮሞት በማድረግ እነሱን አፕሪሼት በማድረግ እና ልክ እነሱ ሲሄዱ ደግሞ ኢንስቲቱሽኖቹ ሰስተነብል የሆነ ሲስተም ቢልድ ሳያደርጉ ስለሚቀሩ ብዙዎቹ የተጀማመሩ ነገሮች ማቹር ሳያደርጉ የሚጠፉበት አጋጣሚ ሲፈጠር እናያለን። ስለዚህ እንደ አገር አይ ቲንክ ዊ ኒድ ቱ ለርን ዲስ ሲስተም ቲንኪንግ እና ሲስተም ቢልዲንግ የሚባለው ኮንሰፕት በተወሰነ መንገድ እያንዳንዱ ኢቨን ኤጁኬሽን ሲስተም ውስጥ የመንግስት ፖሊሲ ዲዛይን ሲደረግ ፕራይቬት ሴክተሮች ሲቋቋሙ እንደዚህ ሲደረግ በኢንታየር ፕሮሰሳችን ውስጥ ሲስተም የምትለው ቃል ቤር ኮንስተንት መሆን አለበት ብዬ ነው የማስበው። እና አሮኖ በስንቶቻችን ስለ ሲስተም ቢልዲንግ ወሬ አድርገን እንደምናውቅ እርግጠኛ አይደለሁም፣ ግን ዳት ማተርስ ቬሪ 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 መች